Furtuu guddina bu'uura jijjiiramaa barnoota. ተመልካቾቻችን የፍርቱ ጄኔሬሽን ዩቲዩብ ቻናል ተከታዮች እንዴት ናቸው? ሰላም ናቸው? ፍርቱ ጄኔሬሽን ዩቲዩብ ቻናል እንደ ስሙ ጄኔሬሽን ላይ አዲሱ ትውልድ ላይ የሚሰራ ዩቲዩብ ቻናል ነው። ዩቲዩብ ቻናሉ በሰፊ እየሰራ ይገኛል። እንደምታውቁት ፍርቱ ጄኔሬሽን በተለያየ ታይትሎች በትምህርትና በባህል እንዲሁም ደግሞ ሁሉንም በተለይ በወላጅ ተማሪዎች ዙሪያ ሰፊ ሀሳቦች እያነሳ በልጆችና በልጆች ለልጆች በሚል ፕሮግራም በእንግሊዝኛ ደግሞ በኪድስ ፎር ኪድስ በሚለው እና በአፋን ኦሮሞ ደግሞ በኢጆሌዳን ኢጆሌፍ በሚል ርዕሰ ጉዳይ ላይ በልጆች የሚቀርብ ለልጆች የሚቀርብ ትምህርቶች አሉ። እንዲሁም ደግሞ ወላጆችን በሚመለከት ደግሞ ምሁራኖችን በመጋበዝ ወላጆች ዙሪያ የስነልቦና በተለያየ ነገር ስልጠና ወይም ደግሞ ግንዛቤ እየሰጠ ይገኛል። ፍርቱ ጄኔሬሽን ዩቲዩብ ቻናል የራሱን ስራ እየሰራ ይገኛል። ለሀገር ይጠቅማል በሚለው ሁሉ እያነሳ ልጆችን እያነጸ ይገኛል። በተለይ ደግሞ ወላጆች ትምህርት ቤቶች ይሄንን ዩቲዩብ ቻናል እንድትከታተሉ እንድትጠቀሙ እንጋብዛለን። በተለይ ደግሞ ወላጅ ተማሪዎች ግንኙነታቸው ምን መሆን አለበት፣ ትምህርት ቤቶች በምን ተማሪዎችን መያዝ እንዳለባቸው እና ወደ ቤታቸው ከተመለሱ በኋላ ደግሞ ወላጆች በምን መንገድ ልጆቻቸው ማሳደግ እንዳለባቸው በሰፊ እየሰራን እንገኛለን። ይህን ትምህርት ብቻ ሳይሆን አስተሳሰብ ላይ እንሰራለን። የሳይንስ ቴክኖሎጂ እንዲሁም ደግሞ ባህላዊ ጉዳዮች እናነሳለን። የፍርቱ ጄኔሬሽን ተከታዮች ላይክ ማድረግ እንዳትረሱ። አዲሶች ደግሞ ሰብስክራይብ በማድረግ የፍርቱ ጄኔሬሽን ዩቲዩብ ቻናል ቤተሰብ እንድትሆኑና እንድትደግፉ በዚህ የሚተላለፉ ትምህርቶች ለልጆቻችሁ በሚጠቅም ልክ እየሰራን ስለምንገኝ ይሄ ዩቲዩብ ቻናል ሰፖርት እንድታደርጉ እንጋብዛለን። ወደሚቀጥለው ርዕሳችን እንሻገራለን። ፍርቱ ጉዲና ቡኡረ ጅጅረማ በርኖታ። ዛሬ ይዤ የቀረብኩት ዛሬ ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የሚባሉት ጉዳይ ላይ ምንድነው? ጎበዝ ተማሪ የባህሪ የስራና የግል ባህሪያቸው ምን ይመስላል የሚለውን እናያለን። ጎበዝ ተማሪዎችን እንዴት መያዝ እንዳለብንም በዚህ ቪዲዮ የምትማሩ የምታገኙበት ትምህርት ነው። እንድትከታተሉ ግብዣችን ነው። ጎበዝ ተማሪ ሶስት ነገሮች ያጠቃልላል ማለት ነው። ሶስት ነገሮችን ይዛለው። ሶስቱን እያንዳንዱ አንድ በአንድ ለማየት እንሞክራለን። በተለይ ደግሞ ፍርቱ ጄኔሬሽን ዩቲዩብ ቻናል ጎበዝ ተማሪ የሚባሉት የስራ የባህሪ እና የግል ባህሪ ጉዳዮችን ያቀፈ እነዚህ ነገሮችን የያዘ ነውና በትምህርታቸው በአካዳሚክ ጎበዝ የሆኑ በትምህርታቸው ጠንካራ የሆኑ የመማር ማስተማሩ ላይ በጣም የተሻለ የላቀ የሆኑ ናቸው። ይሄ የመማር ማስተማሩ ላይ ነው። አንደኛ ይሄ ነው። ሁለተኛ ደግሞ የባህሪ ጉዳይ ነው። የባህሪ ጉዳይና የባህሪ ጉዳይ ነው። ሶስተኛ ላይ የስራ ባህሪ፣ ማንም ሰው የስራ ባህሪ አለ። የስነ ምግባር የምንለው ስነ ምግባር ባህሪያቶች አሉና የግል ባህሪ ደግሞ ብቻውን የቻለ የግል ባህሪ አለ። እያንዳንዱ ሶስቱ ጉዳዮች ያጠቃለለ ጎበዝ ተማሪ የሚለው ወይም ደግሞ ጥሩ ተማሪ የሚለው ጋር ይኖራል ማለት ነው። በተለይ ደግሞ በትምህርታቸው ጎበዝ ሆነው ግን በስነ ምግባራቸው ጥሩ ያልሆኑ በስነ ምግባር የታነጹ ካልሆኑ አንድ ቀን መውደቃቸው አንድ ቀን አገልግሎት ወይም ደግሞ ጥቅም ወይም ደግሞ መስጠት የሚገባቸው ነገር ሳይሰጡ የሚቀርቡበት ጉዳይ ስለሚኖር በሶስቱ ጉዳይ ላይ ጎበዝ ተማሪዎቹ ይይዛሉ ማለት ነው። ይህንን ሶስቱን ካልያዙ ጎበዝ ተማሪ ማለት ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ ማለት ያስቸግረናል። ስለዚህ ወላጆችን እና ትምህርት ቤቶች ጎበዝ ተማሪ የሚባሉት ነገር ይህን ጠንቅቆ ማወቅ ጠቃሚ ነው ብዬ አስባለሁ። ጄኔሬሽን ዩቲዩብ ቻናል በዚህ ላይ በሰፊ እየሰራ ይገኛል። ቀጣይም ትምህርት ላይ ሰናት ላይ መስራታችን ይቀጥላል። የመጀመሪያው ጎበዝ ተማሪ የጎበዝ ተማሪ በትምህርትና በአካዳሚኩ ምንድን ነው ካላችሁ አንድን ነገር የማወቅ ጉጉቱ ከፍተኛ ነው። አንድ ነገር ለማወቅ ጉጉቱ በጣም ጉጉት አለው ማለት ነው። ይሄ ማለት
መምህሩ ክላስ ገብቶ በሚያስተምርበት ከሚማረው ከታይትሉ በተጨማሪ ከርዕሱ በተጨማሪ ቢዮንድ ሳይንስ ከዛ በላይ ለማወቅ ይፈልጋል ማለት ነው። ከዛ በላይ ለማወቅ ጥረት ያደርጋል ማለት ነው። ከመደበኛ ትምህርት ስርዓት ትምህርት በላይ መማሩ ያጓጓል ማለት ነው። ለማወቅ ዲቴል ገብቶ ለማወቅ ይሞክራል ማለት ነው። ማን ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የምንለው ለማወቅ ጉጉቱ ከፍተኛ ነው ማለት ነው። ሁለተኛ ላይ ከአካዳሚኩና ከትምህርታቸው ዙሪያ ጎበዝ ተማሪዎቹ ሁለተኛ ላይ ምን ያደርጋሉ ካላችሁ ንቁ አድማጭ ናቸው። ያዳምጣሉ። ዲቴል አድርጎ ወደ ውስጥ አስገብቶ መምህሩን ያዳምጣሉ ማለት ነው። ሲያዳምጡ ግን ከቃል ብቻ ሳይሆን እያንዳንዱ መምህሩ ምን ማለት እንደፈለገና መምህሩ ፌሻል ኤክስፕሬሽን ወይ ደግሞ አይ ኮንታክት እያንዳንዱ እንቅስቃሴው ይተነትናል ማለት ነው። እያንዳንዱ ያዳምጣል ማለት ነው። ወደ ውስጥ አድርጎ ከንግግሮች በላይ ሙሉ በሙሉ ይሳተፋል ማለት ነው። ስለዚህ ይሄ የመልካም ወይም ደግሞ የጥሩ ተማሪ ስራ ነው ማለት ነው። አድማጭ ናቸው። በጣም አክቲቭ ሊስነር ናቸው ማለት ነው። አክቲቭ ሊስነር ነው። እያንዳንዱ እንቅስቃሴ እያንዳንዱ ንግግሮችን ያዳምጣል ማለት ነው። ወደ ኢንተርናላይዝ ወደ ውስጥ ይቀበላል ማለት ነው ጎበዝ ተማሪ። ሌላው ክሪቲካል ቲንከር ናቸው። ክሪቲካል ቲንከር በጥልቀት የሚያስቡ ወሳኝ አስተሳሰቦች ክሪቲካሊ ያስባሉ። ክሪቲካል ቲንከር ናቸው። ማን ጥሩ ተማሪዎች ማለት መረጃን ከማስታወስ ይልቅ ይገመግማሉ። ምን ለማለት ፈልጉ ነው? ምን ለማለት ነው? እያንዳንዱ ይተነትናሉ ማለት ነው። ይገመግማሉ ማለት ነው። ከማስታወስ አሁን አንዳንድ ተማሪዎች እኮ ይሄ መምህሩ እንደዛ ብሎ ነበር ቃል በቃል ነው የሚይዙት። ቃል በቃል መያዝ ጥሩ ሆኖ ግን ብዙ ጊዜ ቃል በቃል የተናገሩት መምህሩ ተናገሩ መያዝ ብቻ ሳይሆን ምን ለማለት ፈልጎ ነው የሚል ትንታኔ ይሰጣሉ ማለት ነው። ማን የመልካም ተማሪዎች ማለት ነው። በጣም ጎበዝ ተማሪዎቹ ትንታኔ ይሰጣሉ ወይም ደግሞ ከትንታኔ ይገመግማሉ ማለት ነው። ስለዚህ ሌላው ሶስተኛ ላይ የምናየው ይሄን ነው። አራተኛ ላይ የምናየው ከአካዳሚክ በተጨማሪ አካዳሚክ ላይ የምናያቸው ጉዳዮች ዝግጁ ናቸው። ኦርጋናይዝድ የተዘጋጁ ናቸው። በደንብ ይዘጋጃሉ። በደንብ የተዘጋጁ ናቸው። ለሁሉም የተዘጋጁ እያንዳንዱን የተዘጋጁ። ሌላው በጣም አክቲቭሊ ይሳተፋሉ። እዚህ ጋር የምናየው በክፍል ውስጥ ብዙ ጊዜ ጥያቄዎቹ ይጠይቃሉ። ምን ለማድረግ ለመጠየቅ ለመመለስ እያንዳንዱ መምህሩ የሚያነሳቸው ነገሮች ግልጽ ያሉ ነገሮች በማንሳት በመጠየቅ በመመለስ ይሳተፋሉ ማለት ነው። ስለዚህ አሳታፊ ናቸው። ማን ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የምንላቸው ማለት ነው። ሌላ አናሊቲካል ናቸው። ይሄ ማለት ይተነትናሉ። እያንዳንዱ ይተነትናሉ ማለት ነው። ውስብስብ ችግሮች ምን ያደርጋሉ ማለት ነው? ስፕሊት እያቆራረጡ ሲምፕል በሆነ መልኩ ለማወቅ ችግሮቹን ለመፍታት ኮንትሮል ያደርጋሉ፣ ያስተዳድራሉ ማለት። ስለዚህ ተማሪዎቹ በተለይ ጎበዝ ተማሪ ወይም ደግሞ ጥሩ ተማሪ የሚባሉት ምንድናቸው ማለት ነው? ችግሮችን የመፍታት አናሊቲካል ናቸው። ስለዚህ ይተነትናሉ ማለት ነው እያንዳንዱ። አምስተኛው ጠያቂ ናቸው። ጠያቂ ብዙ ጊዜ ያልገባው ሳይሆን የገባው ተማሪ ጥያቄ ይጠይቃል። ይሄን አስባችሁ ታውቃላችሁ? ጎበዝ ተማሪ ወይም ደግሞ የገባው ተማሪ ብዙ ጊዜ ጥያቄ ይጠይቃል። ለምን? ፋርዘር አንድን ነገር አውቆ ግልጽ ለማድረግ ወይም ደግሞ በደንብ ለመረዳት በደንብ ለማወቅ አብሮ አያይዞ ይጠይቃል ማለት። ስለገባው ይጠይቃል። ያልገባው ከየት እንደሚጀምር። ስለዚህ የገባው ተማሪ ጎበዝ ተማሪ ወይ መልካም ተማሪዎች ይጠይቃሉ ማለት ነው። ምንድን ነው የሚጠይቁት? ለምን የሚለው ጥያቄና እንዴት የሚለው ጥያቄ ይጠይቃሉ ማለት ነው። እንዴት ነው ለምን የሚለው ነገር ይጠይቃሉ ማለት ነው። ስለዚህ ጎበዝ ተማሪዎች ምን ያደርጋሉ ማለት ነው? ጠያቂ ናቸው። ጥሩ ተማሪዎች ጠያቂ ናቸው። ሌላው ከዚህ ጋር በተገናኘ ይህ አንዳንዴ ያጥናሉ፣ ሪቪው ያደርጋሉ። ከማንበብ የሚያነቡት ብቻ ቀጥታ እንዲሁ ለማንበብ ብቻ ሳይሆን ያዩት ነገር የተማሩትን ነገር ሪቫይዝ ያደርጋሉ። ድጋሜ ይመረምራሉ ወይም ደግሞ ሪቫይዝ ያደርጋሉ። ሪቫይዝ ማለት ድጋሜ ምን ማድረግ ነው? መገምገም ማለት ነው። የተማሩትን ለማስታወስ ብቻ ሳይሆን በጥልቀት ወደኋላ መልሶ መጽሐፋቸው፣ ደብተራቸው፣ የጻፉት ኖቶች እያንዳንዱ ያያሉ ማለት ነው። ስለዚህ ጎበዝ ተማሪ አጥኚ ናቸው፣ ያጠናሉ፣ በተደጋጋሚ ያያሉ ማለት ነው። ሌላው ፎከስ ናቸው።
ትኩረት ይሰጣሉ። ፎከስ አንድን ነገር ላይ እስከሚረዱ ድረስ ለማወቅ ምን ያደርጋሉ ማለት ነው? ያተኩራሉ። አንድን ነገር ላይ ፎከስ ያደርጋሉ፣ ያተኩራሉ። ትምህርት ወቅት ትኩረትን ይጠብቃሉ። በቃ በትኩረት ይመለከታሉ እያንዳንዱ ማለት ነው። እና ሌላ የፈጠራ ጉዳይ ነው። ፈጠራ ክሪኤቲቭ ናቸው። ፈጠራ ስንለው አዳዲስ ነገሮች፣ አዳዲስ ሀሳቦች ያፈልቃሉ። አዳዲስ ሀሳቦች ለመምህራን ይሁን ለራሳቸውም ይሁን ለቤቱም ይሁን ለቡድን በቡድን ሲወያዩ ንቁ ተማሪዎች ወይም ደግሞ ጎበዝ ተማሪዎች የፈጠራ ወይም ደግሞ ችግርን ለመፍታት ወይም ደግሞ አዳዲስ ሀሳቦች ይዞ ይመጣሉ ማለት ነው። ብዙ ጊዜ አክቲቭ የሆኑ ወይም ደግሞ ጥሩ ተማሪዎችም መምህራኖችን ያነቃቃሉ። ምክንያቱም ጠያቂ ናቸው። ምክንያቱም ሀሳብ ያነሳሉ፣ ሀሳብ ያፈልቃሉ። ለመምህሩ በሚመቸው ሁኔታ ለጎበዝ መምህሩ በሚሆነው ልክ በደንብ እንዲዘጋጁ መምህሩ ዝግጁ ሆኖ እንዲመጣ ያደርጋሉ። ግን እንግዲህ ጎበዝ አስተማሪ ከሆኑ ግን ጎበዝ ተማሪ ካልሆኑ ግን ሊፈሩ ይችላሉ ጥሩ ተማሪዎችን። ምክንያቱም ትኩረታቸው ለማወቅ ነው እና እያንዳንዱ ጠያቂ ናቸው። ዋይ የሚለውና ለምን የሚለው እንዴት የሚለው ነገር ስለሚጠይቁ ለዚህ እንትን ናቸው። እና ሌላው ከዚህ ጋር በተገናኘ ራሳቸው የተዘጋጁ ናቸው፣ ፕሪፐርድ የሆኑ ናቸው። ራሳቸውን ሁሉንም አስፈላጊ ቁሳቁሶች ወደ ክፍል ይዞ ይመጣሉ። እስክሪብቶ ይሁን ደብተር ይሁን ማስታወሻ ይሁን አስፈላጊ ጉዳዮችን ምን ያደርጋሉ? ይዞ ይመጣሉ። ማን ማለት ጥሩ ተማሪዎቹ ስማርት የምንለው ጉድ ተማሪ የምንለው ምን ያደርጋሉ ማለት ነው? ራሳቸውን ብቻ ሳይሆን ይዞ የሚመጡት እያንዳንዱ ለትምህርታቸው ይጠቅማል የሚባለው ሁሉ ይዞ ይመጣሉ ማለት ነው። ይዞ ይመጣሉ። ከዚህ ጋር ከትምህርታቸው ጋር ከአካዳሚክ ጉዳዮች የመማር ማስተማሩ ዙሪያ ላይ ይሄ በዝግጅነት ወይም ደግሞ ማቴሪያሉ ይዞ ከሚመጡ በተጨማሪ ምን ያደርጋሉ ማለት ንቁ ናቸው ማለት ንቁ ናቸው። ምን ተማሪዎቹ ማለት ነው። ተማሪው በጣም ንቁ ነው። በተጨማሪ የመማሪያ ግብዓቶች በንቃት ይፈልጋል። በንቃት ንቁ ናቸው። አክቲቭ ናቸው። ፕሮአክቲቭ ነው። ይገምታሉ። ይሄ መምህሩ ይዞ ሊመጣ ይችላል። ነገ እንደዚህ ጥያቄ ሊጠይቅ ይችላል። እነዚህ አይነቶች የቤት ስራ ሊሰጥ ይችላል፣ ወይም ደግሞ የክፍል ስራ ሊሰጥ ይችላል። እንደዚህ ሊያደርግ ይችላል ብሎ ፕሮአክቲቭ ናቸው። ቀደም ብሎ አንብቦ ሊመጡ ይችላሉ። ተዘጋጅተው ሊመጡ ይችላሉ። ባላቸው ሰዓት ተጠቅሞ ተዘጋጅተው ይመጣሉ ማለት ነው። ይሄ ነው የጥሩ ተማሪ በትምህርት ዙሪያ ነው እያወራው። በአካዳሚክ ጉብዝናቸውን በመማር ማስተማር ዙሪያ ጉብዝናቸውን ይሄ ነው ማለት ነው። ሌላ ከዚህ ጋር በተገናኘ እውቀት ፈላጊ ናቸው። ናውሌጅ ሲከር ናቸው። ምክንያቱም እነሱ የሚሄዱት በምንም አይደለም። ትምህርት ቤት የሚሄዱት ምን ማግኘት ነው? እውቀት ለማግኘት ነው። እውቀት ለመግዛት ነው። እውቀት ሸምቶ ወደ ቤታቸው ለመመለስ ነው። ቀጣይ እሱን ተጠቅሞ ቤተሰባቸውንና ሀገራቸውን ለማገልገል እና ህዝባቸውን ለማገልገል ለመጥቀም የሚተጉ ናቸው እና ህልም አላቸው። ህልማቸውን ለማሳካት የሚሰሩ ናቸው እና እንደዚህ አይነት ተማሪዎች ወላጆችም ይሁን ትምህርት ቤቶቹ በስፔሻል ኬስ ልናግዛቸው ልናበረታታቸው ይገባል ነው። ስለዚህ እነዚህ አይነት ጉብዝ ተማሪዎቹን ማበረታት ግዴታ ይሆናል ማለት ነው እና አያያዙን በተለየ ሁኔታ መያዝ ያስፈልጋል። እውቀትን ለማግኘት ከፍተኛ ፍቅር አላቸው። በጣም ይወዳሉና ፍቅራቸው በጣም ሀይ ነው። ልጆቻችንን በዚህ ልክ ልናግዛቸው ወደ ጎበዝ ተማሪ እንዲሆኑ ማበረታታት ያስፈልጋል የሚላለን። የመጨረሻ የመማር ማስተማሩ ላይ ያላቸው ጉብዝናና መልካም ወይም ጥሩ ነገር ምንድን ናቸው ካላቸው በጣም የሚገርም ነገር በቀላሉ አላየም። የመጨረሻ የምናየው በትኩረት መመሪያዎች ነው። ትምህርት ቤቶቹ ደንብና መመሪያ አላቸው የሚገዙለት፣ መምህሩም የሚመራበት፣ ርዕሰ መምህሩ ራሱ የሚመራበት፣ ተማሪዎቹ የሚመሩበት ኢንስትራክሽኖች ሩል እና ሬጉሌሽን አላቸው መመሪያዎች አሉ። ተማሪዎቹ የትምህርት ቤቱ ደንብና ሕግን ይከተላሉ ማለት ነው። ይህ ፈተና ሲፈተኑም ኢንስትራክሽኖች ወይም ደግሞ መመሪያዎቹ ይከተላሉ ማለት ነው። ብዙ ጊዜ የጎበዝ ተማሪ ፈተና ሲፈተን የመጀመሪያ ኢንስትራክሽኑ ወይም ደግሞ መመሪያውን የሚለውን ሳነብ ወደ ፈተና አይሄድም። አንዳንድ ተማሪዎች ብዙ ጊዜ እኛ ተማሪ በነበርኩበት ጊዜ ምንድነው የምናደርገው? ሀሰት ከሆነ ጻፈው፣ እውነት ከሆነ ደግሞ እንደዚህ ይበል ብሎ አንዳንድ መመሪያዎች እንትን ያደርጋሉ። ሙሉ እንድንጽፍ አይፈልጉም። ግልጽ ነው አይደል? ስለዚህ እኛ እውነት መሆኑን ውሸት መሆኑን ቀጥታ ውሸትና እውነት መሆኑን ሃይላይቱ ስላየን ከዛ ሀሰት እውነት ብለን እንጽፋለን። መጨረሻ ላይ መምህሩ ላይሰጥ ይችላል። ምክንያቱም ኢንስትራክሽን መከተል በጣም ወሳኝ ነው። የተባለው ግን እውነት ከሆነ እንደዚህ ውሸት ከሆነ እንደዚህ ብለዋል። ስለዚህ ኢንስትራክሽን መከተል። ጎበዝ ተማሪዎች በዚህ ላይ ሚስ አያደርጉም፣ መመሪያ ይከተላሉ። የፈተና መመሪያ ብቻ አይደለም፣ የቤት ስራ መመሪያ ብቻ አይደለም፣ የትምህርት ቤቱ መመሪያውን ጎበዝ ተማሪዎች ወይም ደግሞ ጥሩ ተማሪዎች
ጥሩ ተማሪዎች ይከተላሉ ማለት ነው። የፍርቱ ጄኔሬሽን ተመልካቾችና ወዳጆች ላይክ፣ ሰብስክራይብ እንድታደርጉልን ለሌሎች ደግሞ ሼር ላይክ እንድታደርጉልን ግብዣችን ነው። Furtuu guddina bu'uura jijjiirama barnoota.